አሰላሙ አለይኩም ወራህመቱላሂ ወበረካቱ። ውድና የተከበራችሁ ውድ ቤተሰብ እንዴት ናችሁ? ሰላም ናችሁ? ያለውኝ አልሐምዱሊላህ። እንግዲህ ወንድማችን ማስተር አብነት እንግዲህ የመጀመሪያውን እንግዲህ የሕክምና ፕሮሰስ እንግዲህ ደህና ተሽሎኛል፣ ሁለተኛው ፕሮሰስ ላይ ጀምሬያለሁ በማለት እንግዲህ በጽሁፍ ተናግሯል ማለት ነው። ሁላችሁም ሙስሊም ክርስቲያን ሁላችሁም በየሃይማኖታችሁ ዱዓና ጸሎት አድርጉለት ማለት ነው። አላህ ሱብሃነሁ ወተዓላ ያ ረብል ዓለሚን አፍያውን ይመልስለት። በጣም ነው የአንደኛው ሰርጀሪ ደስ በሚል መልኩ ተጠናቋል ብሎ እንግዲህ መልእክቱን አስተላልፏል ማለት ነው። ብዙ ወገኖቹ ብዙ ህዝቦች እንዲሁም ደግሞ የሚወዳቸው የሚያከብሯቸው ውድ ፋሚሊ ቤተሰቦቹ አሉና ይህንን በተመለከተ እንግዲህ ውድ ፋሚሊ ቤተሰቦቼ ሁላችሁም ሁለተኛው ፕሮሰስ ሶስተኛው ፕሮሰስ እንዲሁም ደግሞ ተሽሎኝ ወደ ሀገሬ እንድመለስ ጸሎት አድርጎልኝ በማለት ተናግሯል ማለት ነው። እና ሁላችንም እንግዲህ አላህዬ አፍያ ይስጠን፣ ለታመሞቹ ላላህ ያሽራቸው። ሰው ልጅ ዛሬ እንቆማለን፣ ነገ ምን እንደሚፈጠር አናቅም። በህይወታችን ብዙ ነገሮች አሉ። ነገር ግን ደግሞ የነገን ህይወት ለመቀጠል ስንል ዛሬ ግድ መልፋት፣ ዛሬ ልክ መስራት መልካም አለብን ብዬ አስባለሁኝ። ኖርንም አልኖርም ህይወት ይቀጥላል ማለት ነው። እንዲሁም ደግሞ በቃ እህታችን የሞተችዋም እንግዲህ በስደት ላይ ብዙ ታሳዝናለች። እንግዲህ በጣም ነው የምታሳዝነው። አብዛኞች እንግዲህ ህይወት ምን እንደሆነ ዘንግተናል። ህይወት አጭር ናት ለማናቅ ሰዎች ማለት እኛ እያወቅን ግን የማናቅ ሰዎች አለን። ህይወት አጭር እንደሆነች በብዙ ሰዎች እናያለን፣ እንመለከታለን፣ ብዙ ነገር እናደርጋለን። ነገር ግን ደግሞ ህይወት አጭር መሆኗን ብዙ ከኔ ጀምሮ ዘንግተናል ማለት ነው። ህይወት አጭር ናት። ነገ ዛሬ የሚለው አይታወቅም። ፈጣሪ በፈቀደና ባለው ነገር ነው የሚሆነው ብዬ ነው የማስበው። እና እህታችንም እንግዲህ ስደት ላይ የሄደችውን ምክንያት እንግዲህ ሁሉም ሰው በይፋ ተነግሯል ማለት ነው። እነ ሁሉ ቻናል እንዲሁም የተንቢ ቻናል ተናግራለች ማለት በጣም ነው የምታሳዝነው። እንግዲህ ያልፍልኛል ብላ ልጄንም እኔንም አምጥቼ ደስተኛ ህይወት ወይም ደግሞ ህጋዊ ሆኜ እንደ ማንኛውም ሰው ወጥቼ ገብቼ ስራዬን እየሰራሁ ኦንላይን ስራዎች ምናምን እያደረኩኝ መስራት አለብኝ በማለት ነበረ ይህን ነገር ያቋረጠችው። የተንቢ እንግዲህ እንደተናገረችው እውነቷን ነው። አረብ ሀገር ላይ ስንመጣና አሁን ላይ ስንመለስ አንድ አይነት የጉልበት ኃይል የለንም። ድሮ በጉልበታችን ጤንነት ነበረ፣ ጉልበት ነበረ፣ ፓወር ነበረን፣ ሁሉ ነገር ነበረን። በቃ የሆነ ጥንካሬ የሚባል ነበረን፣ ተስፋ የሚባል ነበረን። ገባችሁ አይደለም? አሁን ላይ ወደፊት ምንም ካሳለፍናቸው ነገሮች አሁን ላይ ተስፋችን ትንሽ ናት ሲጀመር ማለት ነው። በዛ ላይ ደግሞ አረብ ሀገር ጉልበታችንን ጨርሰኗል፣ ፓወራችንን ጨርሰኗል። እና እንኳን ይቅርና ለሴት ልጅ ይቅርና ለወንድ ልጅ ራሱ በጣም ከባድ ነው ማለት ነው። ስንመለስ በጣም ከባድ ነው፣ ስንመጣ ግን ኖርማል ነው። ድሮ ጉልበታችን አላለቀም፣ ምንም አልሆንም። በተለይ በግብርና በኩል ትንሽ ሊደክሙ ሊጎለጉሉ ሊያርሙ ምናምን ይችላል፣ ጉልበታቸው ሊያልቅ ይችላል የድሮ ሰዎች ማለት ነው። ማለትም ያው ከኛ በፊት በነበሩበት ትላልቅ አክስቶቻችንን ወይም ዘመዶቻችን የአክስቶቻችን ልጆች ብዙ ነገሮች ማለት ነው። የአሁን ዘመን ልጅ ግን ምንም አይሰራም። የምሬን እምላችሁ እኔ አሁን ምንም ነገር አላውቅም ማለት እናቴን አግዛለሁኝ ባለችበት ምናምን ከተማ ተገባው ገጠር ላይ ባለውበት ላይፍ ግን አላውቅም። እንደዚህ ጉልጓሉ ምናምን አላርመም። ትንሽ ነበር የዛኔ ጊዜና የድሮ ጉልበትና የአሁን ጉልበት በጣም ይለያያል። የአሁን ዘመን ልጅ የቀበጤው ይችላል ሲጀመር ማለት ነው። ከራሴ ጀምሮ ምንም ነገር መስራት የለንም፣ አቅም የለንም፣ እዋ የለንም። በዛ ላይ ደግሞ በቃ የሆነ ለመስራት ፍላጎት የለንም። በቃ እንዴ ለምን እኔ ደክማለሁ ምናምን ነገሮችን አለን። እናትና አባታችን ላይ ቀብጠን ኑረን እዚህ ሳውዲ አረቢያ ላይ ስንመጣ ፍዳችንን ያለን እና ጉልበታችን ያልቃል። በቃ አእምሯችን ጀምሮ ከቅንጭላታችን ጀምሮ እስከ ፓወራችን ድረስ ይሞታል። እሱ ምንድን ነው በቃ በአረብ ሀገር ተስፋ መቁረጥ፣ በአረብ ሀገር ድካም፣ በአረብ ሀገር ጩኸት ሁሉ ነገራችንን ስለጨረስ አሁን እህታችን እንግዲህ ፈጣሪ ፈቅዶ ይችን ህይወት አታልፊያትን በማለት ያለውን ቦታ መካን በቃ ብዙ ነገሮቿን በቃ ያልፍልኛል ብላ ሂዳ ተመልሳለች እና ቀርታለች እና በጣም ያሳዘነች የምር። እና ብዙ ወገኖቻችን እንደዚህ አይነት ነገሮችን በተለይ ጎረቤት፣ ወንድም፣ እህት
እንዲሁም ደግሞ በቃ የምታውቋቸው ፋሚሊ ካላችሁ ሼር አድርጉላቸው እንዳይሄዱ በቃ እንዳይሞቱ። የእውነት እስከ መቼ ድረስ ነው በስደት ዓለም ላይ እያር ነው የምንሞተው? እስከ መቼ ድረስ እንዴ? ከአንዱ ለምንድን ነው የማንማረው? አላቅም። እኔም በሰው ፈርዳለሁ፣ በራሴ እያለሁ በሰው ፈርዳለሁ አውቃለሁ። ነገር ግን ደግሞ ልንማርበት ይገባል። ቢያንስ እንኳን ወንድሞቻችን እህቶቻችን በባህር ልንመጣ ነው ስንል መቼም አያስችለንም። እኛ ስደት ዓለም ላይ የቀመስን ሰዎች ወንድሞቻችን እህቶቻችን እንዲሞቱ እንዲደክሙ በበረሃ እንዳይቀሩ አያስችለንም። ያለንን ንብረት በሙሉ አሳልፈን ለወንድሞቻችን እንሰጣቸዋለን እና ከራሴ ጀምሮ ስላለሁበት ይሄ ነገር እንደ ብንማርበት ቢያንስ እንኳን ወደዛ ከሚመጡ ያለናቸውን ገንዘብ ሰጥተው አገራችን ላይ ቢሰሩ እህት ወንድሞቻችን ባይነኝ። እንግዲህ አላህ የቀደረው የከተበው የትም አይቀርም። እናታችን ሙታለች ማለት ነው። በስደት ብዙ ነገሮቿን አታለች። የብር ቤተሰቦቿንም አላህ ያጽናቸው፣ ባሏም አላህ ያጽነው። ልጇንም ደግሞ አንድ ፍሬ አብራኳን እንግዲህ ሺ ያድርግላት። የእውነት አንድ ልጅ አስባችሁታል? እናትህ ሲያርግ እናት በስደት ነው የቀረችው ብሎ ሲያርግ አስባችሁታል? በጣም ከባድ ነው እና አላቅምን እንደምላችሁ። እንግዲህ ለወንድማችን ማስተር አብነትም ጸሎት ዱዓ አድርጉለት። አላህዬ አፍያ ጤና ይስጠው። ሁላችንም ጤና አላህ እንዲሰጠውና እንዲሁም ደግሞ ሕክምናው ተጠናኮ በሀገሩ ለወገኖቹ ለህዝቦቹ እንዲሁም ደግሞ ለልጆቹ እንዲሁም ደግሞ ወደፊት ደግሞ ለሰው ብሎ ነው የሚኖርና ለራሱ ብሎ ሳይሆን ለሰው ብሎ ነው የሚኖር ማስተር አብነት። በነገራችን ላይ በሚዲያ የምናውቀው ብዙ ሰዎች አለን። ለሰው ብሎ ነው የሚኖረው ለራሱ ሳይኖር ዛሬ ህመሙን እንዲህ ነው ተብሎ ቢታከም ወይም ደግሞ የሆነ ነገር ሄዶ ራሱን ቢጠብቅ ኖሮ እዚህ ባልደረሰ ነበር። ነገር ግን ደግሞ ከላይ የተጻፈው ነገር እኛ የትም ብንዞር ማንም የሚመልስልን የለም። ነገር ግን ደግሞ አላህዬ እሱ አዳኝና መሐሪ ጌታ ነው፣ እንደ ሰው አይደለም። ፈጣሪ በጣም አዛኝና ሮህሮህ ነውና ፈጣሪ ያሽርልን ወንድማችን አብነትን። በቅርብ ቀን ኢንሻአላህ አላህ ከፈቀደ አላህ ካለ ድኛለሁ፣ ተመልሻለሁ። ሁለተኛው ሰርጀሪ ደግሞ ጨርሻለሁ። ሶስተኛው ይቀረኛል ወይም ደግሞ ስንት እንደተባለ አይታወቅም። አንደኛ ደረጃ አለው፣ ሁለተኛ ደረጃ አለው፣ ሶስተኛ ደረጃ አለው እና የታመመው ሁሉ አይሞትም። በቃ የሞተው ሁሉ ደግሞ እንደማይመለሰው ሁሉ የሰው ልጅ ህይወት ይቀጥላልና ወንድማችን ማስተር አብነትም ጸሎት አድርጉልኝ በማለት እንግዲህ በቲክቶክ አካውንት ወይ ፌስቡክ አካውንቱ ሼር አድርጓል ማለት ነው። ሁላችሁም ሼር እያረጋችሁ ወንድማችንን አብነትን አላህ እንዲያሽርልን ጸሎት አድርጉላለሁኝ። የዛሬው መልእክት ይሄ ነውና ወዶችዬ እንደው በራሳችሁ በአቅማችሁ ራሳችሁን ለመጠበቅ ሞክሩ። ህይወት አጭር ናት። ህይወት አጭር ናትና ሁላችንም ከኔ ጀምሮ እንግዲህ ህይወታችንን በቃ አገራችን ላይ ሄደን ደስተኛ ሆነን እንድንሞት ወይም ደግሞ ደስተኛ ሆነን እንድንኖር ራሳችን መወሰን ቆርጠን መኖር አለብን። ህይወት ከባድ ናት። ህይወት በስደት ዓለም ከባድ ነው። በነገራችሁ ላይ ያለውም ይደሰታል የሌለውም ያለቅሳል ይባላል እና አገራችን በትንሽ አቅማችን ሄደን እንትን ለማለት እንሞክራላለሁ እና ሁላችሁም አመሰግናለሁ። ስልክ ተደወለ፣ ላይክ፣ ሸር፣ ሰብስክራይብ አድርጉ።